ትናንትና አዋሽ ባንክ መተህ ቤቴ ድረስ ለምነኸኝ እንዴት እንደለመንከኝ ታስታውሳለህ አይደለ? ቤቴ ድረስ ለምነ ደንበኝነት የሰጠኸኝ ዛሬ ጥቁር በመልበሴ ከፍቶሃል አይደለ? እባክህ ናና ውሰደው እሺ፣ ናና ውሰደው ደንበኝነትን እሺ። በዚህ ደግሞ የኢትዮጵያ ሕዝብ ከጎኔ እንደሚሆን ተስፋ አደርጋለሁ። በኦርቶዶክስነቴ አልደራደርም እሺ። ናና ውሰድ እሺ። ትብብር የለንም ተዋዶን ከማይተባበር ባንክ ጋር ጨረሰ። አዋሽ ባንክ ሰራተኞቹ ጥቁር ለብሰው የሚመጡ ከሆነ ከስራ ገበታቸው ላይ ቀጥታ እንደሚያባረራቸው እየተናገረና ማስጠንቀቂያ እየሰጠ ይገኛል። ስለዚህ ተዋዶ ልጆች አዋሽ ባንክ የምትጠቀሙ ቡክ ያላችሁ ልጆች በጠቅላላ ያንን ቡክ ውሉን አቁማችሁ ወደ አሃዱ ባንክ ሄዳችሁ ተጠቀሙ። ምንም አያስፈልግም። ተዋህዶ ላይ አሁን የደረሰ መረጃ አለ። አዋሽ ባንክ የሚሰሩ ሰራተኞች ካሁን በኋላ ጥቁር ልብስ ለብሰው ቢመጡ ከስራ ገበታቸው እንደሚያፈናቅላቸው የማስፈራሪያና የዛቻ ቃል እየደረሰባቸው ነው። ሁላችሁም ኦርቶዶክሳውያን ሼር ኮፒ ሊንክ ያደርጋችሁ ለሁሉም ኦርቶዶክሳውያን አድርሱልኝ። አዋሽ ባንክን የምትጠቀሙ ሰዎች ካሁን በኋላ እንዳትጠቀሙ በድንግል ማርያም ስም መልእክቴ ነው። ለሁሉም ኦርቶዶክሳውያን ሼር አድርጉ። ኦርቶዶክሳውያን አዋሽ ባንክ አሁንም ጸረ ኦርቶዶክስ ሆኖብናል። በእህትና ወንድሞቻችን ላይ እያደረገ ያለውን በደል ያቁምልን። ሁላችንም የዚህ ባንክ ተጠቃሚ ባለመሆን አንድነታችንን እናሳይ። አንድ ሃይማኖት፣ አንድ ሲኖዶስ። አይዟችሁ በርቱ፣ አትጨነቁ፣ በአንዳች ነገር አትሸበሩ። የተዋሕዶ ልጆች በአገር ውስጥና